ከዚህ ከንጡጡ አምባ ላይ ይስሐቅ መሲንቆን እየገዘገዘ በአምባሰል ቅኝት ጫውታን ሲያዋዛም እኔ ደግሞ ዘውዴ ነሲቡ ስለተባሉት ድንቅ ሰው ካየሁትና ከሰማሁት ሕይወታቸው ተነስቼም እነሆ ሳምንት የጀመርኩትን ጫውታ እቀጥላለሁ። ተዋለት አደራ ይበላጉበት እንደነ ሻንኮበር የተወለድንበት እያልን ማስተስ ነው። ምን ትለኛለህ እንዴ? ዘውዴ ነሲቡ ወንድም እህት ቀርቶ የራቀ የሚባል የሥጋ ዘመድ እንኳን የላቸውም። እርግጥ ነው የእናት ያባታቸው ልጅ እህት ነበረቻቸው። ያቺ ዘውዴ እረኛ ሳለም ከጀርባው አልፋ ካይኑ የተሰወረችው ታናሽ እህት ታዲያ ደብዛዋ ከጠፋ ከረጅም ጊዜያት በኋላ አንድ ዜና ተሰማ። ስለሷ ነው ዜናው። አግብታ ልጆች ወልዳ በሞቀ ሕይወት ውስጥ እንዳለች ተነገረው። ከጊዜ በኋላ የእህቱ ወሬ ደግመኛ እዚህ ቤተ መንግስት ድረስ ዘለቀ። እህት አልፋለች። በሕይወት ሳለችም በጣም ትወድህ ነበር። አሁን አትውደድህና ተባለ። እርሙን አወጣ። ልጆቿም አሜሪካን ገቡ። ባለቤቷም አረፈ። በቃ ከልጆቿም ከርሷም ሳይገናኙ ተራራቁ፣ ተለያዩ። እቴ ነበረች ሊባቦር ኮሬ ላይ ነች። ባሏም አቶ ተገይ መካ ይባላሉ። የሊባቦር ጠበቃ ነበሩ። ሁለቱም አልፈዋል። ወልዳለች። ወንድና ሴት ወልዳ ነበር። አሜሪካ ዳገር ናቸው። ይሙቱ ይቆሙ እንጃ የኔ ጌታ ይኸውልህ። ስለ ዘውዴ ነሲቡ የማስታወስ አቅም እንዲህ ነው ብዬ ለመናገር ከበደኝ። የታሪክ አጋጣሚዎችን ቅደም ተከተላቸው ሳይዛነፍ ከባለ ታሪክ ግለሰቦቹ ስምና ዝና ጋር እያዋዙ ሲናገሩ ምናልባት በዚያ ጊዜና የታሪክ አጋጣሚዎች ውስጥ ለማለፋቸው እንደ አንድ አስረጅ የሚጠቀስ ቢሆንም በዚህን ያህል የዕድሜ እርከን ላይ ተገኝተው እንዴት ይህን ሁሉ አጋጣሚ ልክ መዛግብትን የማገላበጥ ያህል በቀላሉ ሊያስታውሱት ተቻላቸው? ይህ ለኔ እጅግ ደንቆኛል። ለአብነት ያህልም እስኪ ድፍረት ቢሆንም ቅሉ በደንብ ካውጉኝ ብዬ አጤ ምኒልክን በሚገባ ያውቋቸው ነበር ብዬ ጠየቅኳቸው። አሽከርና ባሪያ ይለያል እንዴ? በል አንተ ትተሄድ ኋላ ቀራለሁ እንዴ? ፊት ቀድማለሁ እንጂ እንዴት ነው? በላ ያጼ ምኒልክ ጋብረው ይጓዙ የነበሩ ከናንተ ጋር እነማን ነበሩ ያስታውሳቸዋል እንዴ? ተኛ ጋር የነበሩ ተምኒልክ ቀኛዝማች ሀብተ ሥላሴ፣ ልጅ ዘለቀ፣ ታምን መሸሻ፣ አሰፋ ሉሉ፣ ከንቲባ ጠና፣ ደጃችን ገዙ፣ ስንተረ ምን አፈር ቁጠራቸው ስንቱ ነው? ተምኒልክ ወህኒ ወልደ ጻዲቅ አንበሳው ግቢ ቁጭ ብሎ አንበሳ ነበራችሁ ይባላል። እንዴታ አንበሳው ግቢ ቁጭ ብሎ እኩያው ማን ነው? አያጌታው ነው። አንበሳው ሞላ ይባላል። ሞላ ነው። የሚጠጣው ጠጅ ነው።
የሚበላው ሰንጋ ነው። አንድ ሰንጋ ቢጨርስ ቁም ነገር የለም። አዳሉ ደህና ይሁን ሰንጋው ይመጣል። ታመን መሸሻ ወህኒ ወልደ ጻዲቅ ያበላዋል ያጠጣዋል። ወህኒ ወልደ ጻዲቅ የጠር ስላሴ ዕለት አለፉ። ሲያልፉ እንግዲህ እሱ ታለፈ። ይህን አንበሳ ይንጣልኝ አሉ። የዝሆን አዳኞች ቀኛዝማች ሀብተ ስላሴ ሊዘለቀ ባሻ ይልፉ ግራዝማች ሞላ አቶ ኃይለ ማርያም መርድያ አምባ ናቸው። እነሱ ተነድን እኛ ባዳል ጫማ መታጠቢያ መጠጫውን ሳፋውን ይዘን በምን እንደምትይዙት አንበሳው በሰንሰለት ተይዟል። አይበላችሁ መድኃኒቱ ምን ስራ ይዞ ምኒልክ ነፍስ ይማር ከሳቴ ብርሃኑ በኪሳችን ሴቷም ታጥቃለች እኛም በኪሳችን አረግን። እምቧ 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 ይላል። ዛሬ ሄደ ተዝህ ተነሳንና አባኮ አደን አባኮ ዛሬ ሄዶ ነገ ውሎ ያረጋል ይደክመዋል። ተዛ ተነሳንና ታባኮ በርታ ስንል ጊዜ ሰንጋው እየታረደ እየተገፈፈ እየለበሰ ነው እንጂ ሰው እንኳን ሰው በሰማይ አሞራ ትዞር እሱ ባለም እንዴት ነች ፍጥረ ይፍጀን ልጅ ኢያሱን በደንብ ያቋቸው ነበር። አይ አላቀው እንዴት ብሎ ኃይለ ሥላሴ ማዶል ሀደርጊ አስሮ ማጮ ሲዘምት ጦራዝ እያልዘምት ሲል የገደለው ኢያሱ አባጤና ነው። ቼቼ ይላል ገዳ ቼቼ ይላል ገዳ ኢያሱ አባጤና ወረደ ገሚራ ፈረሱን ይገራ ግዛን ዳብለው ቢሰጡት አያቱ አቡዳው እንዲዞ ሄደ ወደ አባቱ ይግዛው እንደገና ኢያሱ አባጤና የሚበላው ስንዴ ማማያ ወተት ገበሬው በማልዶ ውጣ ወርድ ይላል። ቄሱ በማለዳ ቆሞ ይቀድሳል። በሄድክበት መንገድ አቧራውን ቅሜ ባረፍክበት ጥላ ዛፉን ተሳልሜ አለምር ያይገድል አለ ቆንጆ አይተኛ እንዴት አደርጋለሁ ይያጃሉኝ እንደው ለመንገደኛ ሰው አይሰጡም ስንቁን እየበላው ይሂድ ዘላለም አንጀቱን አለችው። ገረዱ እኮ ነው ገንቧን ተሸክማ ታውቃለህ። ማወቅ አለብህ አንበሳው ባሪያ ላይ ስንት ነው? 4 ነው ጣቱ 6 4 ያለ ጊዜ ይዛው እንደገና ለካ ሳቡ ብሏል ኢያሱ አትመለሱ። የዛሬው ሳምባ ጓሮ ነው ድሉ ገና ነው አለችው ገረዱ። አገባን አዲስ አበባ ጨመር ነው ሞላን ቀየጥን ይሙት ይቁም እንጃ ብጠይቅ እንደነሱ እንደናንተ ያለውን ጌታ መጓኑት ብጠይቅ እሱ ሞቷል ግን ወልዷል አሉ። ወልዷል እሱ ሞቷል አሉ። ምን ትለኛለህ? ላደኩበት ጭንጫ አዲስ አበባ ነው ላንኮበሩ የተወለድኩባት መንበረ ዳዊቱን እያጠረ ኃይለ ሥላሴ ቢነግስ ምን አረገ? ኃይለ ሥላሴ ሲነግስ ፊታውራሪ መርዳሳን የደጃይ ዶቴን ልጅ አሰረ። መጡ እዚህ አንኮበር ታሰሩ። ሞቱ እዚሁ መድኃኔዓለም ተቀበሩ። እሳቸው ሲያልፉ ወሌን ማመጣ የቀስቅስ ጌታ ወሌ ታሰረ። በ6 ዓመቱ ተፈቶ ሄደ። እሱ ተፈቶ ሲሄድ አመጣ የለበኑን ጌታ ሄዲ ሞት ፈሩን አንኮበር አሰሩ። ታባው ቃውን ካኪ ስለው ካኪ የሚያለብሰኝን ጠጅ ስለው ጠጅ የሚያጠጣኝን አንኮበር አሰሩ። ታባው ቃውን ምንኛ ሳዘነኝ አንጀቴም በላው ሲመለስ መቆያ ሲሄድ ስንቀለው አለችው ገረዱ። ተፈቶ ሄደ። የሲዳሞ ተወላጅ ነው። እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ቢሉት ውሃየ ለመነ ሊጋባው በየነ ጫካን በጨለማ ጦጦ ሲመጣይ እጁን እጃዶለም የሚያወጣው እንጂ ሊጋባ በየነ የጅማ ተወላጅ ነው። ያውልህ ሾለከ ሄደ እጁን አወጣ። ተዛ በላይ ማንን አመጣ? የሸጎሌን ንጉሥ አመጣ አሰረ። እሱም በ5 ዓመቱ ተፈቶ ሄደ። ተሱ በላይ ማንን አመጣ? ጎጃም ራስ ካሉን ተክለ ሃይማኖት ልጅ አመጣ። እምዬ ጣሊያን ያዘውና ፈታና አለ ምን ትለኛለህ?